በአንድ ዓመት ውስጥ ጊዜ ባልሞላ ጊዜ ውስጥ እንዲህ አይነት ተአምር ስራ ሰራ ሰው አይደለም። የነፍስ ዋጋ እንዲሆናችሁ የሆነ ነገር ላሳያችሁ። ኑኑ ተከተሉ። በልጅሽ ነው ውበት የማማሩ በምልጃሽ ነው እመብርሃን መስቀል ስር ያገኘንሽ አንቺ ቡሩክት እናት የሁላችን አጽናኝ እኛን የምታጽናኝ የምታረጋግኝ ስምሽን እየሰማን ሰአሊ ለና እያለን ሰላም ለኪ ብለን ተማጽነን ያላፈርንብሽ ቡሩክት እናት ሆይ የክብር ምስጋና የከናፈራችን ውዳሴ ላንቺ ይሁን። ስምሽን ማወደስ ኪዳነ ምሕረት የረፍቴ እናት ሰላም ሆነ። ያው የእመቤታችን ሕንጻ እንደዚህ እንደምታዩት እዚህ ደረጃ ላይ ደርሰናል እና አሁን የዕቃ ንረቱንም እንግዲህ የምታውቁት ነው። ለኢትዮጵያውያን ይሄ ምኑ ይነገራል። ስለዚህ ባገኘናት ገንዘብ ሁሉ የተገኘችዋን ዕቃ ገዝተን ሳናቋርጥ ስራው የሚከናወንበትን መንገድ በመፈለግ ላይ ነንና ሁላችሁም የይርጋለም ልጆች የእመቤታችን ወዳጆች ያገኛችሁትን አነሰ በዛ ሳትሉ እርዳታ እንድታደርጉልን እንማጸናለን። በእመቤታችን ስም እንማጸናለን። ይሁላችሁ ይህቺ በሲዳማ ሀገረ ስብከት ስር የምትገኘው የይርጋለም ከተማ ደብረገነት ቅድስት ማርያም ናት። በአንድ ዓመት ውስጥ ጊዜ ባልሞላ ጊዜ ውስጥ እንዲህ አይነት ተአምር ስራ ሰራ ሰው አይደለም። ይቺ ቅድስት ቤተ ክርስቲያን እናንተን ነው የምትጠብቀው። መጀመሪያም ጀምራችኋል፣ አሁንም እንዲጨርሱት አደራ በሷ አስምላችኋለሁ። አሁን አትርሷት። ውጭም ያላችሁ አገር ውስጥም ያላችሁ ያ አነሰ በዛ አንልም። ያቅማችሁ አሁንም ለዚህ ደርሰዋልና እስከ መጨረሻውን እንድታስጨርሱ በሷ ስም እንማጸናችኋለን። ጉልላቱ የመሃሉ ጉልላት ጀምሮ እንደምታዩት ከዚህ በኋላ ብረት ገዝተናል። ለመሃሉ ለዚህ ለጉልላቱ ማስጀመሪያ የሚሆን የቢሙን ብረት ገዝተናል። ከዚህ በኋላ የሚያስፈልገን ጠጠር፣ አሸዋ፣ ሲሚንቶ ብቻት ያስፈልጋልና እሱ ሐሳቢ ቢደረግ እንባችን ይታበስ እና ለዚህ ስራ ሁላችሁም በውጭም ያላችሁ በሀገር ውስጥ ያላችሁ አቅማችሁ በሚችለው መጠን የተፋጠነ እርዳታ እንድታደርጉ ማሳሰብ ፈልጋለሁ። ይህቺ አማናዊት ቤተክርስቲያን አብረን እንስራ። በመጨረሻም አንድ ነገር ላስቸግራችሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ የበኩላችሁን አድርጉ። ኪዳነ ምሕረት አረ በሞቴ እረስተን ህዳር 21 በዚች ደብር ላይ የእመቤታችን ክብረ በዓል ይከበራል እና እንድትገኙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። እመቤት ዘምሩ ኪዳነ ምሕረት እመቤት